አታድሪም ነበር? የት ነበርሽ? ስራ ቦታ ነበርኩ ነግሬያለሁ እንዴ ወጣሁት። እና ታዲያ ስራ ቢኖር እስከ እኩለ ሌሊት ነው እንዴ? ገና 12 ሰዓት አይደል? ቢሆንስ አንቺ ትዳር ያለሽ ሰው የተከበርሽ ሰው ነሽ። መተሽ ቤትሽን አትንከባከቢም? አሁን ይሄ ህፃን እናቴ የት ሄደች ብሎ እሪ ብሎ ሲያለቅስ ነበር እንጥሉ ሊወርድ። ምን ነው ይሄው ይሳቃል እንዴ? በስዬ ደግሞ ቢሆንስ እኔስ ባልሽን አትንከባከቢም? እንዴት ምን ነው እምበላው? አጥቼ ረሃብ እኮ እዚህ ሊደፋኝ ሲል ነው የመጣሽው። ምግብ ሰርቼ እኮ ነበር በስዬ ሞቅ አድርጋት በላ። እሰይ ማድቤት ገብቼ ላብካልሽ አለ እንዴ? ምን ሆነሃል? ደህና ነህ? አዎ ደህና ነኝ። በረሃብ ለመሞት ከመድረሴ በስተቀር ደህና ነኝ። በስንቱ የተፈጠረ ነገር ካለ ለምን በግልጽ አትነግረኝ? አንቺ ለምን በግልጽ አትነግረኝ? ምንድነው የምነግርህ? እማላቀው የደበቅሽኝን ነገር ፊት ለፊት አውጥተሽ ለምን አትነግሪኝ? ከነገርሽኝ ደግሞ በግጥም ነው የምትነግሪኝ። ከመቼ ጀምሮ ነው እናንተ በግጥም የምናወራው? አሁን እንጀምራለን። ዛሬ ይጀምራል። ስለምንድን ነው የምታወራው? እኔ የደበቅኩህም የምነግርህም ነገር የለም። አሁን ከስራ ነው የመጣሁት። አትልከፈኝ። አዝናሃል፣ ተናዳሃል፣ ውስጥህ እንደ እሳተ ገሞራ እየተንተከተከ እና ከዚህ ስሜት መውጣት አትፈልግም? ፈልጋለሁ እንጂ እንዴት አልፈልግም? ግን እንዴት ብዬ አታየኝም እንዴ? በእምባዬ ልሰጥም እኮ ነው። ንዴትህን ማብረጃ ያስፈልጋል። ማለት በሞትና በህይወት መካከል እንዲሆን አደረኩት። በቃ እንዴት? መፍትሄው ይሄ ብቻ ነው። በህይወትና በሞት መካከል በቃ በጣም ነው የማመሰግንህ። በጣም ነው የማመሰግንህ። አሁን ማልቀስህን አቁምና እንደ ወንድ ቆፍጠን ብለህ እዚህ ባለጌ ላይ ታክ ወዲህ